የአቢሲኒያ ገናናነት ከቀይ ባህር እስከ ደቡብ ሸለቆች አንድ ዘመን ነበረ። የኢትዮጵያ ስም በአፍሪካ ሰማይ ላይ እንደ ነጎድጓድ ጮህ የነበረበት። አቢሲኒያ ትንሽ መሬት አልነበረችም። የነገስታት ዙፋን፣ የጥቁር ህዝቦች ኩራት፣ የታሪክ ወርቅ መጽሐፍ ነበረች። ወሰኗን በሰሜን ከቀይ ባህር ዳርቻ እስከ ምጽዋ ወደብ ድረስ ይዘረጋ ነበር። በምስራቅ የደን በረሃዎችን ያያል። በምዕራብ የሱዳን ሸለቆች ይነካ ነበር። በደቡብ ደግሞ እስከ ኦሞ ሸለቆችና ሩቅ የአፍሪካ መሬቶችን ድረስ የፈረስ ኮቴዋ ይሰማ ነበር። በዚያ ዘመን የአክሱም ነጋዴዎች ከሮም ጋር ይነግዱ ነበር። የኢትዮጵያ ሳንቲሙም በውጭ ምድር ይዘዋወር ነበር። መርከቦቿ በቀይ ባህር ላይ እንደ ንግሥት ይንሳፈፉ ነበር። አጼዎች በወርቅ ዙፋን ላይ ብቻ ይቀመጡም ነበር። በጦር ሜዳ የሚመሩ ነበሩ። የፈረስ ጭፍሮቿ በተራሮቿ ላይ እንደ መብረቅ ይሮጡ ነበር። የመለኮት ድምፅ ከአክሱም እስከ ጎንደር ሲሰማ ነበር። አቢሲኒያ የተፈራች ሀገር ነበረች። የተከበረች ስልጣኔም ነበረች። ጠላቶቿ በሰማይ ይርዱ ነበር። ዛሬ ግን ያ ገናና ታሪክ በጎሳ ጭቅጭቅ ተሸፍኗል። የአባቶቻችንን የድል ጩኸት በፖለቲካ ግርግር ጠፍቷል። ነገር ግን የአክሱም ድንጋይ አሁንም ቆሟል። የአድዋ ተራራ አሁንም ይመሰክራል። ኢትዮጵያ ታሪኳ በወርቅ የተጻፈች ሀገር ነች። ገናናነቷን በዘመን አይጠፋም። ሰላም ሁኑ።